በዚህ ደረጃ ክፉ ይሆናል ግን ባላ ይወላችሁ አሁን ሳምሪ በጣም ብዙ ማውራት የምትፈልገው ነገር አለ ግን ቆጥበዋለች አሸን ለምን በቃ እሷ ቆርጣ አርጋ ተለያይተናል ብላለች ቆርጣ አርጋ ማለት ነው አናቅም ስለነጋቸው ማለት ነው ግን አሁን ላይ ባላት ስሜት በጣም እንደ ቆርጣ አርጋ እንደተለያዩ ነው ግን አስቡት የሱ የሸርነቱ ተንኮል አሁን እናትየውን ብትሆን ልጁን ብትሆን አላችሁ እኮ የሱ ቤተሰቦች ፎቶ ምናምን አላችሁ ሹፉ ብቻ የት ድረስ እንደሄደ የሷን አባት አፈላልጎ በቪዲዮ ያቃል ቤተሰብ ነው የሳምሪ አባት ማን እንደሆነ ባል ነው ያቃል ሳ ሄዶ አፈላልጎ በሰዓቱ አጀንዳ እንዲወራ አዲ አባት ነው መካን አባት ነው ማንንም ሰው ሳምሪን ብትሆን ጂጂም ብትሆን ማለት ነው በባሏ ትኮራለች እና ልጇም ደግሞ በአባቷ ትኮራለች የሸርነቱ ሸር የተንኮልና ተንኮል በቃ በዚህ ደረጃ ጥግ ድረስ ከመሄዱ የተነሳ አባቷን አፈላልጎ ቪዲዮ ያሰራኩ ጀግና እኮ ነው የሚገርማችሁ ነገር ማለት ነው የሰው ልጅ እኮ ትዳሩ ላይ ሲጎል የሆነ ጉለት አለ እኮ ብሎ ሲናገር እኮ እንደዚህ ያልተስማማኝ ነገር አለ እንደዚህ ነው ስለዛ ተለያይተናል ነው አይደለ የሱ ንግግር መሆን የነበረበት ቀጥታ ይል ነው ሆድ ላይ ይሄ ቦርጭ እዚህ ጋር ተጠራቅሞ የሚተከተ ምግብ አትሰራም ትተኛለች አያችሁ አይደለ የትዳር ምክንያት ምንድነው እኮ ብለው ሲጠይቁት እንኳን ያ ነው ምክንያት ነው ቢለው ግን እሷ አይታችኋል አይደለ በመምታት ደረጃ መጥቷታል ውጭም ሰርታ ቤትም ሰርታ ብዙ ችግሮች አሉባት በትዳሯ በጣም ብዙ ችግሮች ማለት ነው ግን ያንን ሁሉ ችግሮች ይዛለች እንደሆነ ሰው ወጣ መጥቶኛ እንደሆነ ሰው ሄደ hatta በወንድ ደረጃ ብዙ ጊዜ አሁን ሴት ልጅ በጣም ምላሰኛ አላህ ነብያችን ሰለላሁ ዐለይሂ ወሰለም ራሱ ብዙ ጀሃነም ያሉ ሴቶች በምላስ ለምንድን ነው ሴቶች ጀሃነም ውስጥ የሚበዙ ሲባል በምላስ ነው ብለዋል እኛ ምላሳችን ረጅም ስለሆነ ማለት ነው hatta በትዳር ደረጃ እንኳን ተፋተናል ብሎ እንኳን ቪዲዮ የሰራው እሱ ነው በሽማግሌ ተይዟል በቃ እኔ ትምርቴን እስከማር እንኳን ትንሽ ጣብቅ ስትለው እኮ ምግብ አሰራ እንቅፋት ያኔ በቃ ደካማ ጎን ነው ብሎ አሰበሱ ምግብ አለ አንድ ሴት ልጅ ምግብ አለ መስራቷ አስቡት ልጆች ትይዛለች ስራ ሰርታ ትመጣለች ቤት ውስጥ እሱ ቁጭ ብሎ ምግብ እንኳን ኮካሩት አይጠብቃትም ዲያውም በሰለጠነ ሀገር ላይ ወንዱ ልጅ ምን የመሰለ ምግብ በሚሰራበት ሀገር ላይ ማለት ነው ግን በቃ በጣም ሸረኛ እንደሆነ የምታውቁት ወላይ አስቡ ማንንም ሊያቅ አይችልም ኢላ በዙሪያችሁ ያለው ሰው ነው ስለናንተ ቤተሰብ ስለናንተ አባት ስለናንተ ምናምን ሰው በተጣሉበት ሰዓት ነው ካያችሁ አውጥቶ የሷን አባት አፈላልጎ ቆንጅዬ ጊዜ ጥሎት ያው በሐበሻ በፀሐይ ምናምን የደከመ ሰውነት ነው እንጂ ያለው ወላይ ግርማ ሞገስ ያለው አባት ነው ያላት እሷ በአባቷ የምታፍር መስሎት ባለበት ሁኔታ በቃ የሰው ልጅ ሆነ ከሆነ ሰው እኮ ልጅ በነበሩበት ሰዓት ላይ ጂጂ ከባሏ ጋር ተጣበሱ አልተስማሙም ተለያዩ በቃ እሱም የራሱን ህይወት እየኖረ ነው ግን ለሳምሪ አባቷ ነው ግን የተንኮሉ የሸሩ ሸር ማለት ነው እንዴ እናት እኮ ማህመካል እናት እኮ ናት ወላይ እስቲ ከዚህ በፊት የነበራቸውን ከአንድ አመት እስከ 3 አመት ከምናምን የነበራቸውን የልደት ፎቶ እንኳን ሚሪንዳ ሁለት ሚሪንዳ እኮ ነው በተላደለ አገር ላይ ሁለት ሚሪንዳና እቺ የምታክል ቆርሶ ልደት አከበርኩኝ ያለ ጀግና ነው ወይ ሳምሪያ ወላይ ሁሉም ሴት